ካገኛቸው ሳትጠይቃቸው እንዳታልፍ ያለኝ ከታዋቂውና ከዝነኛው ደራሲ ከአቤ ጉበኛ ጋር ሁለት ሆናችሁ ሰልፍ ወጣችኋል። ለሁለት ሰላማዊ ሰልፍ ወጣ። ቁጭ ብዬ መጽሐፍ ተራ እሑድ ቀን ነው መጽሐፍ እያነበብኩ አቤ መጣ። አቤ ጉበኛ ጎብላ እንዳለ ጋሼ መጡ እንደ ያልኩኝ በኋላ ሊቀመጡ አልኩ። ያኔ እኛ ሶስት እግር ወንበር ነው የምንሰጣቸው። በኋላ ቁጭ አለ። አይ አልቀመጥም አለ። እንዴት አልቀመጥም መሄዴ ነው ይሄው ብሎ 100 ብር አሳየ። ይሄ በጣም ያዝናናናል። ጽጌረዳ ሆቴል እንድትመጣ 11 ሰዓት አለ። እሺ አልኩ። 11 ሰዓት ሚሊቹን ከይዤ ተሻገርኩ። ጽጌረዳ ሆቴል የሚባል አለ። እዛ እርጎና መጠጥ ይሸጣል። እርጎም ይሸጣል። ወተት አቤ እርጎና ጂን ይዟል። ጎብላ እንድመጣሽ አዎ ቁጭ በላ ቁጭ አለ። ለኔም ጂንና እርጎ አዘዘለ። ከዛም በኋላ ማማት ጀመር። አማን መንግስት አዎ ደርግን ነው የምናማ አማን በቃ በጣም ማን እንደሚመጣ መጽሐፍ ተራ ማን መጽሐፍ እንደሚገዛ ሁሉ ከደርግ አባል ማን ያው የታወቀ ነው። በላዲንሳ እና ኃይሉ ይመኑም መጽሐፍ ገዙ ነበር። ተስፋዬ ድንቃ ብዬ ነገር እነሱ ያነባሉ ትንሽ አንብበዋል አሉት እሳቸው። ከዛም በኋላ እየጠጣን አማን ኮሎኔል መንግስቱንም ሁሉንም አማናቸው። የደርግ ባለስልጣኖችን በሙሉ በአሜት ክትክት አደረጉ። ክትክት ብቻ አይደለም እያንዳንዳቸውን ግራውንዳቸውን ነው የምናወራ። አሁን ለገሰ አስፋው የት እንደተወለደ የት እንዳደገ እንዴት ለገሰ ለምን ለገሰ አስፋው እውነት ወንድም አባቱ ነው ብለን በቃ አማን። ከዛም በኋላ ሰዓት ደረሰ። ያኔ ሰዓት ላፊ ነው ለሳ እኔ አብነት ነው የሚገባ እሱ ደግሞ ጉርድ ሾላ ነው አቤ ነው የሚሄደው። በኋላ ወጣ ከፈለ ወጣ። ቼንትሮ ጋር ስንደርስ ደረጃውን ስንወጣ እጄን ያዘኝና አቤ ሰላማዊ ሰልፍ እንወጣለን አለ። መቼ አለ? ምን መቼ ያስፈልጋል? እኛ የራሳችን ተወጥተን እንሄዳለን። እየሳቀ አቀልጥሮ ነው አቤ እጄን ያዘኝ። በቃ ቀጥላል። ለሁለት መንግስት አንገዛም ይላል አቤ መፈክሩን የሚያሰማ እሱ ነው። ለሁለት መንግስት አንገዛም ወይ ደርግ ወይ ሰፓ እኮ መሆን አለበት እያል ወጣን። ምኒልክ አደባባይ 3 ዞር። በአራተኛው ከሊፋ ባጆር ጋር የሚባለው የአብዮት ጥበቃ እሱ ያዘንና አንቺን ከየት ነው አቤን እንደዚህ አወኩሽ አለና አንቺን ከሀብተ ጊዮርጊስ ወደዚህ ባገኝሽ ከዛሬ ጀምሮ ረሽንሻለሁ። አንቺን ከጉርድ ሾላ በታች ባገኝሽ ረሽናለሁ አለ። ሰልፉ ተበተነ። ሁለት ሰው ሆኖ ተበተነ። ለሁለት በፊት መጽሐፍት ነጋዴዎች ጋሽ በቄ ከደራሲያን ጋር ቅርበት ነበራችሁ ማለት ነው። ደራሲ በሙሉ እኮ ቅዳሜ መጽሐፍ ተራ ነው የሚሉ መጽሐፍ ነጋዴዎች እኮ እንደ አሁኑ ለሳቢ ብቻ አይደለም። ለሳቢ እኛ በቃ ማን መጣ ማን እንደሚያነብ እናያለን። ይችላሉ በቃ ማንበብ ነው። ገንዘብ ከሌለው ዱቤ ይዞ ይሄዳል። የአቤ ጉበኛ ግን አሟሟት እንዴት ነው ጋሽ በቄ? አቤ ጉበኛ ወደ ባህር ዳር ሊሄድ ነው። በሶስተኛው አበሻ ጠጅ ቤት የሚባል ጎጃም በር እዛ ቆየና ኢየሩሳሌም ሆቴል አልጋ ያዘ። ከዛም በኋላ ወጣ። ብቻውን ሰላማዊ ሰልፍ ወጣ። ከእርሶ ውጪ ደግሞ ወደ ሳሌ አብዮት ጠባቂ ተከታትሎ ገደለው። አልቤጎስ ነው የሞተው። ጎጃም በረንዳ አካባቢ ነው። አልወለድም እውነት በሌለበት ዓለም አልወለድም ብሏል። የሚገርም መጽሐፍ እኮ ነው የእሱ መጽሐፍ። ገና ወደፊትም ነው እሱ ነው። እስቲ አቤ ጉበኛ
እውነት በሌለበት ዓለም ለመኖር አልወለድም ይላል። እዛው ጠጅ ቤት ውስጥ ነው የሞተው አይደለም? ኢየሩሳሌም ሞቶ ሆቴል አልጋ ይዞ ገብተው ነው የገደሉት። አብዮት ጠባቂዎች ናቸው። እነሱ ናቸው